ፀጉራችሁ ሁሌ የሚደርቅ ከሆነ ወይም ቅባት የማያስገባ ከሆነ በእርግጠኝነት የፀጉራችሁን ፖሮሲቲ አላወቃችሁትም ማለት ነው። ፖሮሲቲ ማለት ምን ማለት ነው? ፖሮሲቲ ማለት ፀጉራችን ውሃ የመያዝ አቅሙ እና የማቆየት አቅሙ ነው። ፖሮሲቲ ማወቅ ጥቅሙ ምንድን ነው? ፀጉራችን ጤነኛ እንዲሆን እንዲሁም ደግሞ የምንጠቀማቸውን ፕሮዳክቶች እንድናውቅ ያደርገናል። ፀጉሮችን ፕሮዳክቶችን ለየን ማለት ለፀጉራችን እድገት ትልቅ ሚና ይጫወታል። አሁን ደግሞ በቤት ውስጥ እንዴት ፖሮሲቲውን እንደምንለይ ላሳያችሁ። በመጀመሪያ በሻምፖ እና በኮንዲሽነር ሙልጭ አድርገን እንታጠባለን። ምንም አይነት ፕሮዳክት ፀጉራችን ላይ መኖር የለበትም። አንድ ፍሬ ከስር ከነቀልን በኋላ ንጹህ ውሃ በብርጭቆ አዘጋጅተን እሱ ውስጥ እንጨምረዋለን ማለት ነው። ከዛ ከ2 እስከ 5 ደቂቃ አቆይተን እናየዋለን። ከላይ ከሆነ ሎ ፖሮሲቲ፣ መሀል ላይ ከሆነ ሚዲየም ፖሮሲቲ፣ ወደ ስር ከዘቀጠ ደግሞ ሃይ ፖሮሲቲ እንለዋለን። ሃይ ፖሮሲቲ ደግሞ እንደዚህ ሲጨምሩት በፍጥነት ወደ ታች ይዘቅጣል ማለት ነው። ይህ ምን ይባላል? ሃይ ፖሮሲቲ ይባላል። በቪዲዮ ሳሳያችሁ ደግሞ ሎው ፖሮሲቲ ማለት እንደዚህ ውሃ በምንጨምርበት ጊዜ በምንታጠብበት ጊዜ ልክ ከላይ ነው የሚሆነው ውሃው ወይም ደግሞ ቶሎ አይረስም ማለት ነው። ይህ ማለት ቀጠን ያሉ ቅባቶች ወይም በፍጥነት መግባት የሚችሉ ቅባቶች ነው መጠቀም ያለብን። ይሄኛው ደግሞ ሃይ ፖሮሲቲ ነው። እንደዚህ ውሃ በምንጨምርበት ጊዜ ወዲያው ውሃው ይረሳል። ነገር ግን ከ2 እስከ 5 ደቂቃ በኋላ ፀጉራችን ወዲያው ይደርቃል ማለት ነው። እና ይህንም ማድረግ ያለብን ወፈር ያሉ ሞይስቸራይዛቸውን ሎክ አድርጎ መቀመጥ የሚችል ወፈር ያሉ ቅባቶች መጠቀም እንችላለን ለሃይ ፖሮሲቲ። አሁን ይሄ የምታዩት ቪዲዮ ላይ ሃይ ፖሮሲቲ ነው። ውሃው ነካ፣ ተረጠበ፣ ከዛ ወዲያው ደረቀ ማለት ነው። ይህ ሃይ ፖሮሲቲ ነው እና ለእንደዚህ አይነት ፀጉር እንደ ኮኮናት፣ ጆጆባ፣ አቮካዶ ኦይል ምናምን መጠቀም፣ ካስተር ኦይል ምናምን መጠቀም እንችላለን፣ ወፈር ያሉ ፕሮዳክቶችን። እንግዲህ ይህ ቪዲዮ ከጠቀማችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የእናንተን ፖሮሲቲ ኮሜንት ላይ አስቀምጡልኝ እና ለእነሱ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። መልሰን እስክንገናኝ ድረስ ባይ ባይ።